እንዴት ናችሁ? ደህና ናችሁ ወይ? ዛሬም ደግሞ ተመልሼ መጥቻለሁ። ባይዘዌ ቪዲዮዬ እየተቆራረጠ ቆራርጬ ነው ፖስት ማድረገው። ቆራርጬ አንድ ላይ አረግና ፖስት አደርገዋለሁ። ሶ ክሪስማስ ትሪው ሲመጣ የተወሰነ ለቲክታክ ብዬ የሰራሁት ቪዲዮ አለ፣ ትናንሽዬ ቪዲዮዎች የተቆራረጡ እሱን አስገባላችኋለሁ። አንባክስ ስናደርገው ይሄን ይመስላል። 7.5 ፊት ነው እና የነበረኝን ትንሽዬ ኦርናመንቶችን ያደረኩት ግን ነገ ሾፕ እናደርጋለን፣ እንገዛለን። ሄደን ስቶር ሄደን ቆንጆ ቆንጆዎችን እንገዛለን። እኔ ማድረግ የፈለኩት ቀይ እንኳን መደባለቅ አልፈለኩም። እዚህ ትሪ ላይ ማድረግ የፈለኩት እንደ ካኪ ከለር እና አይ ዶንት ኖ ብቻ እሳያችኋለሁ የምፈልገውን አይነት ከለር። ሶ ሄደን አብረን ሾፕ እናደርጋለን ማለት ነው። ቆንጆ ክሪስማስ ትሪያችንን አሪፍ አድርገን እናስውባለን። ሶ ቤታችን በጣም የተወሰነ ጠባብ ስለሆነ ስለማይበቃው እዚህ ላውንደሪ ሩሙ ጋር አድርጌዋለሁ። እዚህ ጋር ላውንደሪ ሩም ነው፣ እዚህ ጋር ደግሞ አንደኛው መኝታ ቤት ነው። ሶ እዛ ጋር አድርጌዋለሁ ማለት ነው። ስለዚህ አብራችሁን ቆዩ። እስከዛ እናንተ ደግሞ ሰብስክራይብ አድርጉ። ቆንጆ ቆንጆ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ እና መልካም ጊዜ። የትም አትሂዱ። ማታ የመሸ ይመስላል አይደለ? ግን አልመሸም። ስንት ሰዓት መሰላችሁ? ኦልሞስት 5 ነው። ግን አሁን በዚህ ሰዓት 5 ላይ 10 ላይ ይመሻል እና ክሪስማስ ትሪው እንደዚህ ሆኗል። አይኖ ላይት ያንሰዋል። በዛ ላይ ደግሞ የተወሰነ ኦርናመንቶች ምናምን ያንሱታል። አይኖ ስለዚህ ነገ ደግሞ እንገዛለን። አሁን ራሳችንን እናሙቅ። ኮፊ እየጠጣውኝ ነው። ስለዚህ ሙቪያችንን እያየን ራሳችንን ሞቅ ሞቅ እናደርጋለን። ከዛ ነገ ደግሞ ግሮሰሪ ሄደን ስቶር ሄደን ደግሞ እንገዛለን ማለት ነው። አብራችን ቆዩ። በሚቀጥለው ቀን ሆም ጉድስ መጥቻለሁ። የቤት እቃ ለመግዛት ለክሪስማስ ትሪም የተወሰነ እቃ ለመግዛት ለቤቴም ደግሞ አንዳንድ ነገሮችን ለማየት ሆም ጉድስ መጥቻለሁ። ተከታተሉ። ባይ ዘ ዌይ ሆም ጉድስ በጣም ወደው ቦታ ነው። በጣም ከምወዳቸው ስቶሮች ሆም ጉድስ ነው። በጣም ኳሊቲ ያላቸው እቃ ይዛሉ። በዛ ላይ ደግሞ በጣም የሚያማምር ስፔሻሊ ቤታችሁን ማሳመር የምትወዱ ሰዎች እዚህ መታችሁ ግዙ። እቃቸው በጣም ነው የሚያምረው። ስቶሩ በቃ ብራችሁን ቁጭ አድርጋችሁ ነው የምትወጡት። በጣም ቆንጆ ቆንጆ እቃዎች ናቸው ያሉት። ቤታችሁን ማሳመር የምትወዱ ሰዎች እንዳያመልጣችሁ፣ እዚህ የመጣችሁ እቃ ግዙላችኋለሁ። ዛሬ ደግሞ እዚህ ገብተን ለክሪስማስ ትሪያችን እቃ እንገዛለን ማለት ነው። ኦርናመንቶችን እንደገና ቤታችንን ደግሞ ትንሽ ዲኮር ለማድረግ ለክሪስማስ ለወጥ እንዲል የተወሰኑ ፒሎችን ለሶፋችን እንገዛለን። የተወሰነ ነገር እናይና የወደድነው ነገር ካለ ፒክ እናደርጋለን ማለት ነው። የሚያማምሩ እቃዎች አሉ። በዛ ላይ ደግሞ ኳሊቲ ያላቸው እቃዎች ናቸው። ዋጋቸውም ትንሽ ወደድ ይላል። ባለፈው እንደሄድንበት ቦታ አይደለም፣ ምክንያቱም ኳሊቲ ያላቸው እቃዎች ናቸው ያሉት። በዛ ላይ ደግሞ በጣም የሚያማምሩ እቃዎች ስለሆኑ ትንሽ ዋጋቸው ይጨምራል። ፌር ነው፣ ምንም አይልም። ግን ያው ከባለፈው አንጻር በጣም ልዩነት አለው ማለት ነው። እኔ የምላችሁ ግን ባለፈው ፖስት አድርጌላችሁ ነበር የትሪፍት ሄጄ የሰራሁበትን ቪዲዮ እና ሁላችሁም እንደወደዳችሁት በጣም እርግጠኛ ነኝ። ምክንያቱም በደንብ አይታችሁታል። አንዳንዶቻችሁ ለምን ትሪፍት ሄጅ፣ አንዳንዶቻችሁ ደግሞ ጥሩ ነው በጣም ወደው ቦታ ነው ምናምን ያላችሁኝ አላችሁ። እኔም ደስ ብሎኛል ስለወደዳችሁት። አንዳንድ ጊዜ ዞር ዞር ብላችሁ ማየቱ አይከፋም ብዬ ነው። ኢትዮጵያ ትሪፍት እንዳለ አውቃለሁ፣ ቦንዳ ሲባልም ስለማውቅ። አሜሪካ ሀገር ደግሞ ምን አይነት ነው ያለው? እንዴት ነው? እንደ ኢትዮጵያ ነው ወይስ አይደለም? ልብስ ብቻ ነው የሚሸጠው ወይስ ሌላም ነገሮች አሉ የሚለውን ቼክ ለማድረግ ብዬ ነበር ሄድኩት። እዛም በጣም ቆንጆ ቆንጆ ቪዲዮ ላይ እንዳያችሁት ቆንጆ ቆንጆ እቃዎች አሉ። እንደውም የገረመኝ ነገር ኢትዮጵያ ትሪፍት ሲባል ልብስ ብቻ ነው የምናውቀው፣ ልብስና ጫማ ነው።
እዛ ግን በጣም ቆንጆ የቤት እቃዎች አሉ። እንደውም አንዳንድ ጊዜ የኢትዮጵያም ዜጎች ሊሆን ይችላሉ፣ የውጪ የሌሎችም ዜጎች ሊሆን ይችላሉ እና ወደ አሜሪካ አዲስ ሆነው በሚመጡበት ሰዓት አንዳንድ ጊዜ አንዳንዶቹ ገንዘብ ኖሯቸው የሚመጡ አሉ። አንዳንዶቹ ደግሞ ብዙ እንደዚህ ገንዘብ ሳይዙ የሚመጡ ሰዎች አሉ። ስለዚህ አፎርደብል የሆነ ፕራይስ ስላለው ትሪፍት እዛ ሄደው የቤት እቃ ይገዛሉ እና ራሳቸውን በዛ ያቋቁማሉ ማለት ነው። ሶ ለእንደነዚህ አይነት ሰዎች ጥሩ ኦፕሽን ነው ብዬ አስባለሁ። ምክንያቱም ዋጋው በጣም ቀንሶ ስለሚሸጥ እንዳያችሁት አንድ የፈርኒቸር እቃ በ2 ብር፣ በ10 ብር፣ በ20 ብር ስለሚሸጥ ራሳቸውን ለማቋቋም ወር ደግሞ በትንሽ ገንዘብ ኑሯቸውን እንዲመሰርቱ ያደርጋል ማለት ነው። ስለዚህ ቆንጆ አማራጭ ነው ብዬ አስባለሁ። እንዲሁም ደግሞ አንዳንድ ጊዜ ትሪፍት ሲባል አእምሯችን ላይ የምናስበው ሜቢ ኢትዮጵያ ላይ ያለው ነገር ስለሆነ ይሄ ቦንዳ እቃ ሲባል በቃ የተለበሰ የፈጋ በጣም የተቀደደ ወር ደግሞ ሰምቲንግ የሆነ ነገር ያረጀ እቃ ብለን የምናስበው፣ ግን አይደለም። እዚህ በጣም ቆንጆ እቃዎች ናቸው ያሉት። በባለፈው ቪዲዮ ላይም እንደገለጽኩላችሁ እዚህ ትሪፍት ስቶር መጥተው ዶኔት የሚያደርጉ ሰዎች ወይ እቃ በዝቶባቸው ስቶሬጅ ላለመከራየት ሲሉ ወይም ደግሞ ተመሳሳይ እቃ ካለ ደግሞ አንዳንድ ጊዜ ዶኔት ስታደርጉ ከታክሳችሁ ላይ ዶኔት ያደረጋችሁበትን ፕራይስ ይቀነሳል ማለት ነው። ያ ማለት ዶኔት የሚያደርጉት ለምሳሌ ልብሶች፣ የፈርኒቸር እቃዎች፣ የቤት እቃዎች፣ እነዚህን አይነት የመሳሰሉት እቃዎች ለነን ፕሮፊት የሆኑ ትሪፍት ስቶሮች ናቸው የግድ ዶኔት መደረግ ያለባቸው ታክስ እንዲቀነስላችሁ ከፈለጋችሁ ማለት ነው። ግን ደግሞ ታክስ ዲዳክት የሚደረግላችሁ እነሱ ዶኔት ስታደርጉ የሚያስቀምጡት ህግ አለ። እነሱ ማሟላት አለባችሁ ብለው የሚያስቡት ማለት ነው። ለምሳሌ ቅድም እንደነገርኳችሁ ለነን ፕሮፊት የሆነ ትሪፍት ስቶር ለምሳሌ ጉድዊል በጣም ትልቅ ትሪፍት ስቶር ነው። ሀቢታት ፎር ሂዩማኒቲ የሚባል አለ። ለነዚህ ዶኔት የምታደርጉ ከሆነ በደንብ ታክሳችሁ ይቀነስላችኋል ማለት ነው። ሌላው ደግሞ እናንተ ዶኔት ስታደርጉ እቃችሁን ይዛችሁ ስትሄዱ እቃችሁ ልክ ዶኔት አድርጋችሁ ስጨርሱ ከትሪፍት ስቶሩ ሪሲት ትቀበላላችሁ ማለት ነው። ያ ሪሲት ነው መጨረሻ አመታዊ ላይ ታክስ ስታሰሩ ከሚመጣው ታክሳችሁ ላይ ተቀናሽ ይሆንላችሁ። ይሄ ማለት መጀመሪያ ይሄ ሁሉ ነገር ከማድረጋችሁ በፊት መጀመሪያ እቃችሁን ይዛችሁ ሄዳችሁ ዶኔት ከማድረጋችሁ በፊት የሆነ ብላንክ የሆነ ፎርም ይሰጣችኋል። እዛ ላይ ፎርሙ ላይ ትሞላላችሁ። ምን አይነት እቃ ነው ዶኔት የምታደርጉት፣ የእቃው ቫሊዩ ምን ያህል ነው የሚለውን ትሞላላችሁ። ዶኔት ልታደርጉ ይዛችሁ የምትሄዱትን እቃ መጀመሪያ ይዛችሁ ከመሄዳችሁ በፊት ዋነኛው ልታውቁት የሚገባው ነገር ምንድን ነው? ጥሩ ኮንዲሽን ላይ የሆነ እቃ መሆን አለበት። ምክንያቱም አይሪስ ወይም ደግሞ ኢንተርናል ሬቨኑ ሰርቪስ የሚባለው ታክስ ማለት ነው። ታክስን ይሄ ዲዳክት የሚደረግላችሁ ያወጣው ህግ ምንድን ነው? ጥሩ ኮንዲሽን ላይ ያለ እቃ ብቻ ነው ዶኔት መደረግ ያለበት ብሎ ስለሚያስብ እንደዛ ነው ዶኔት ማድረግ የምትችሉት። በሌላኛው ደረጃ ደግሞ እቃው ፌር የሆነ ፕራይስ ታወጡለታላችሁ ለእቃው ከማርኬቱ ጋር የሚሄድ። ለምሳሌ አንድ ቲሸርት ዶኔት መታረጉ ከሆነ ይሄ ቲሸርት ከዚህ ብር እስከዚህ ብር ነው የሚለውን ለምሳሌ ከ4 ብር እስከ 7 ብር፣ ኮት ከሆነ ከ10 ብር እስከ 15 ብር፣ ፈርኒቸር ከሆነ ከ10 ብር እንደዚህ የሚለውን እናንተ ናችሁ የእቃውን ቫሊዩ የምታወጡት እዛ ብላንክ የሆነ ፎርሙላኖች እዚህ ላይ የምታዩት ይህን ቪዲዮ የምታዩ ሰዎች ዶኔት የምታደርጉ ሰዎች ትኖራላችሁ መቼስ እዚህ አሜሪካ ሀገር ስኖሩ። ስለዚህ ልታደርጉ የምችሉት በአይሪስ ደረጃ ተቀባይነት የሚኖረው ስቶር ጉድዊል ነው ማለት በደንብ ትልቅ ስቶር ስለሆነ እዛ ነው ተቀባይነት የሚኖረው። ስለዚህ እዛ ሄዳችሁ እቃችሁን ዶኔት ማድረግ ትችላላችሁ። ከዛ ፎርም ሞልታችሁ ሪሲታችሁን መቀበል ትችላላችሁ። እና ውድ ቤተሰቦቼ እንደዚህ አሜሪካ ሀገር ሌክዠሪ ላይፍ የሚኖሩ ሰዎች እንዳለ ሁሉ አንዳንድ ጊዜም ደግሞ ከዛም ወረድ ያለ ላይፍ በአቅማቸው የሚኖሩ አነስተኛ ኑሮ የሚኖሩ ሰዎች አሉ። ሶ ለነሱ ጥሩ አማራጭ ነው። እዛ ሄደው እቃ በአቅማቸው ያገኛሉ ማለት ነው። ያን ያህል ያልተጋነነ ውድ ያልሆነ ጥሩ ይዞታ ላይ ያለ ያውም ደግሞ አንዳንድ ጊዜ ያልተከፈተ
የታሸገ እቃዎችን ሊያገኙ ይችላሉ ማለት ነው። እኔ የምላችሁ ግን ከዚህ በፊት የለቀኩት ቪዲዮ ላይ አንዳንዶቻችሁ ትኋን ሊገኝ ይችላል የሚል አስተያየት ጽፋችሁልኛል እና እኔ አላቅም ነበር እንደዛ ይኖራል ብዬ አላስበም ነበር። ምክንያቱም ዶኔት ስታረጉ የራሱ የሆነው የስቶሩ ህግ አለው። ለምሳሌ ልብስ ከሆነ የታጠበ ልብስ፣ ያልተቀደደ፣ ቅድም እንዳልኳችሁ በጥሩ ይዞታ ላይ ያለ፣ ቦርሳም ከሆነ ንጹህ ቦርሳ፣ ያልተቀደደ፣ እንደዚህ የሚያስቀምጡት ህጎች አለው። ህጎቹን ስክሪኑ ላይ ያስገባላችኋለሁ። ብላንኬትም ከሆነ የታጠበ የጸዳ በደንብ የጸዳ እቃ መሆን አለበት ስቶሩ የሚቀበለው እና ብሮክን የሆነ ወይም ደግሞ ዳሜጅ አይተሞችን አይቀበሉም። ፍራሽም አይቀበሉም፣ ካርሲት አይቀበሉም፣ የማይሰራ ቲቪ አይቀበሉም፣ የቆሸሸ ልብስ፣ ጫማ እንዲሁም በጣም ጥንቃቄ አድርገው ነው የሚሰሩት። ነገር ግን ትልልቅ ስቶሮች እንደውም ምን ያደርጋሉ? ለምሳሌ ቅድም ስጠቅስላችሁ የነበረው ጉድዊል እነሱ እነዚህ ፈርኒቸር እቃዎች ላይ፣ የህፃናት መጫወቻ አሻንጉሊቶች ላይ፣ የዲሽ እቃዎች ላይ ስፕሬይ ይነፋሉ ማለት ነው። ስፕሬይ ያደርጋሉ ተላላፊ ነገር እንዳይኖር እሱን ያደርጋሉ። እንደኔ አስተሳሰብ በጣም ጥሩ ነው ብዬ አስባለሁ። ያው ትሪፍት ቆንጆ ነው ብዬ አስባለሁ። እናንተ ግን ሄዳችሁ ለመግዛት ካሰባችሁ ምንም አይነት እቃ ከገዛችሁ በኋላ ቤታችሁ ካመጣችሁት በደንብ እቃው መታጠብ አለበት፣ በደንብ መጽዳት አለበት። የፈርኒቸር እቃ ከሆነ ቤታችሁ ውስጥ ከማስገባታችሁ በደንብ ማጽዳታችሁ ነው ወደ ቤታችሁ ማስገባት ያለባችሁ ማለት ነው። ስለዚህ እንግዲህ አሁን ይኸው በደንብ እያስጎበኘዋችሁ ነው። ሆም ጉድን ጨርሰን ወደ በርሊንግተን መተናል። ሆም ጉድ ላይ በጣም ቆንጆ እቃ አግኝቼ የቤት ዲኮር ማድረጊያ አግኝቼ ከሆም ጉድ ገዝቻለሁ። የፒሎ የሶፋ ፒሎ ገዝቻለሁ። እንዲሁም ደግሞ ለሴንተር ቴብል ላይ ዲኮር ማድረገው መጽሐፍ ቅድም ያሳየዋችሁን ገዝቻለሁ። ሌላ ደግሞ ለክሪስማስ ትሪ ደግሞ ቦሎችን ገዝቻለሁ ማለት ነው ከበርሊንግተን። ስለዚህ ዲኮር አድርጌ ደግሞ በመጨረሻ ቪዲዮ ላይ ያስገባላችኋለሁ። የትም እንዳትሄዱ እንዳጠፉ። ባይ ዘ ዌይ እዚህ ጋር እቃ ሳስገባ የነበረው ፓኬጆች ከቲክታክ ሻፕ ላይ መተውልኝ ነው። እቃ እየሰበሰብኩኝ ነው ወደ ቤቴ እየወሰድኩኝ ነው ማለት ነው። እናንተ ግን ሰብስክራይብ እያደረጋችሁኝ አይደለም። ምክንያቱም ቪዲዮዬ በደንብ ታይቷል። የታየውና ሰብስክራይበሩ ምንም አይገናኝም፣ በደንብ ታይቶልኛል። ስለዚህ ያያችሁት እኔን ለማበረታታት ስትሉ ሰብስክራይብ አድርጉ። በቆንጆ ቪዲዮ መጣላችኋለሁ፣ በደንብ አስጎበኛችኋለሁ። በሚቀጥለው ደግሞ ሌክዠር የሚባለውን ስቶሪ ሄደን እናየዋለን። ሌሎችም ስቶሮች ደግሞ እናንተ ሪከመንድ የምታደርጉኝ ቦታ እየሄደን እናያለን ማለት ነው። ሰብስክራይብ አድርጉኝ እና ሀሳባችሁን ደግሞ በኮመንት ላይ አስቀምጡልኝ። የተወሰነ ቪዲዮ መጨረሻ ላይ ያስገባላችኋለሁ የክሪስማስ ትሪውን። በሚቀጥለው ቪዲዮ ግን አንድ ባንድ የሰራሁትን በደንብ አሳያችኋለሁ ማለት ነው። ወዳችኋለሁ። ሰብስክራይብ አድርጉኝ። ባይ